ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ እና ለድብርት ይሆን የዳቦ ቆሎ አሰራር አብረን እንስራ እና ዱቄት ከዛ ትንሽዬ ጨው እናደርጋለን። ከዛ ቤኪንግ ፓውደር፣ ሱከር እንደምትፈልጉት መጠን፣ ዘይት አንድ ሲኒ እንደዛ ነው ያደረኩት እኔ። ከዛ እናደባልቀዋለን ማለት ነው። ከዛ በደንብ አድርገን ማሸት ይጠበቅብናል። እንዲህ እዚህ ሆነችልኝ። ከዛ ለተወሰነ ጊዜ እናስቀምጠዋለን ማለት ነው እንዲቦካልን። ከዛ ትንሽ ኩፍ ካለ በኋላ እንደዚህ ሲሆን እናወጣዋለን። ከዛ ማዳመጫና ትንሽ ዱቄት አድርገን እናስተካክለዋለን ማለት ነው ለመስራት ዝግጁ እንዲሆንልን። ከዛ እንደዚህ አዘጋጅተን ሊጣችን እናስወጣዋለን። እንደዚህ ዝግጁ ከሆነልን በኋላ እንዳይጣበቅብን ትንሽ ዱቄት ከላይ እንጨምራለን ማለት ነው። ከዛ እንደዚህ አድርገን ደግሞ የሆነ ምንድነው የሚባለው በደንብ አድርጎ እንዲስተካከልን ምንድነው እንፈትገዋለን። ከዛ እንደዚህ እንቆርጧለን ማለት ቆራርጠን ለማዳመጥም እንዲመቸን እንደዚህ እናደርገዋለን። ከዛ እኔ መጀመሪያ ከሁለት ከዛ ደግሞ አራት ነው የማደርገው ትንሽ ትንሽ እንዲሆንልኝ ማለት ነው። ትልቅም ቦታ ስለሌለኝ እንደዛ አደርጋለሁ ማለት ነው። ከዛ በኋላ እንደዚህ ሲሆንልኝ ማዳመጥ ጀምራለሁ። አዳምጣለሁ እንደዚህ ከዛ እናዳምጣለን እንደዚህ። ከዛ እንቆራርጠዋለን ማለት ነው። ከፈለጋችሁ መቀስን መጠቀም ትችላላችሁ። እኔ ያለኝ ቢላ ስለሆነ በዛ ነው ያደረኩት። ከዛ እንደሱ አድርጋችሁ ለመቁረጥ እንዲመቻችሁ በትልቁም ከፈለጋችሁ በትልቁ በትንሽም ከፈለጋችሁ እንደዛ። እኔ እንደዚህ አድርጌ ነው የቆረጥኩት። እንደዚህ አድርጌ እቆራርጠዋለሁ። ከቻላችሁ ግን አንድ አይነት ቢሆን ደስ ይላል። ከዛ እንደዚህ ከታትፌ ጨርሻለሁ። ወደዚህ አደርገዋለሁ። እንዳያያዝ ደግሞ ትንሽ ዱቄት ማድረግ አለብን። ከዛ እንደዚህ ሲሆን ጨርሰናል፣ ተዘጋጅተናል። አሁን ወደ ዘይት የምናዘጋጅበት ጊዜ ደርሷል ማለት ነው። ዘይትም እንዲህ አድርገን ካዘጋጀን በኋላ እንጥደዋለን እስኪግልልን ድረስ። መጋሉን ቼክ ለማድረግ ደግሞ ይህንን ብንጠቀም ቆንጆ ነው። ከዛ በደንብ ከጋለ የሆነ ከታች የሚያወጣው ነገር አለ እንደዚህ ማለት ነው። ከዛ እንደዚህ በደንብ መጋሉን አረጋግጠን ማስገባት ጀምረናል ማለት ነው። እንደዚህ ያደረግን ደግሞ ትንሽ ትንሽ መጠንቀቅ ደግሞ ግዴታ ነው። ዘይቱም ስለጋለ እንዳያቃጥለን ጠንቀቅ እያለን እናስገባዋለን ማለት ነው። ከዛ በትንሽ መልኩ ማማሰል እንደዚህ አማስለን በፍጥነት ስለሚበስል እጃችን መለየት አይጠበቅብንም።
ከዛ በኋላ እንደዚህ ይሆናል ማለት ነው። ቆንጆ ከለርም አለው ደስ ይላል። እንደዚህ ሆነ ማለት ነው። ጣዕሙ ይለያል። አሁን ትቀመሳለች። ለሱ ማባያ ምትሆን ደግሞ እንደዚህ ቡና እንቆላለን ማለት ነው። ቡናችን ተቆልታለች፣ ትንሽ ነው የሚቀራት። ከዛ መመረቅ ደግሞ ትችላላችሁ። ከዛ እንደዚህ ይሆናል። ሽታው ይለያል። ከዛ እንደዚህ አድርገን እናዘጋጃለን ማለት ነው። መሽተት የሚፈልግ ሰው ደግሞ መሽተት ይችላል። ከዛ ከቡናችን ጋር እንደዚህ ጓደኞቻችንን ጠርተን እንደዚህ አድርገን እያሳለፍነው ነው የምላችሁ። ቀናችን እንደዚህ ነው እንትን ያለው። ቆንጆ ቀን ነበር፣ ደስ የሚል አልደበረንም። የሆነ ለፊልም ቡናም እየጠጣችሁም ቢሆን ቀላልና ሰርታችሁ መብላት የምትችሉትን ነውና እንደዚህ ትመስላለች። እና ቆይታችን ይህንን ይመስል ነበር። እናመሰግናለን በጣም እና ላይክ ሼር